የዛሬው ቪዲዮ ስለ ማስመሰል ነው። ስለዚህ ይህን ቪዲዮ ከከፈታችሁት ወይ አስመሳዮች ናችሁ ወይም ደግሞ at some point of your life ላይ አስመስላችሁ ነበር። አይ ሚን ሁሉም ሰው አሁንም ወደፊትም ያስመስላል። ኤኒሃው ቪዲዮ ማለት ነው ማስመሰል ከፉ ነው ልላችሁ ምናምን አይደለም የሚሰሩ ያሉት ታሪክ አለ። ከታሪኩ ጋራ መጨረሻ ላይ ሀሳቢ ምን እንደሆነ ትረዱኛላችሁ ብዬ አስባለሁ። ሁሉም ነገር የሚጀምረው ከዚህ ነው። 6 ዓመቴ ነበረ። መጫወት ብቻ የሚፈልግ ምስኪን ልጅ። እንደ አብዛኛው ሰፈር ውስጥ እንዳደገ ሕፃን የሚያስቸግረኝ አንድ ልጅ አለ። በእድሜም በሰውነትም የሚበልጠኝ ችግር የሆነ ልጅ። ሁሉም አይ ቲንክ ሁላችንም ማለት ነው በተለይ ልጆች እያለን የሆነ የሚያስቸግረን አንድ ልጅ አለ እና ይህ ልጅ ማለት ነው እኔ በቃ እንጃ ምን ማለት እንዳለብኝ ብቻ ፈሪ ነበርኩኝ። እንዴት ለራሴ መቆም እንዳለብኝ አላውቅም። አክቹሊ የትኛውም የ6 ዓመት ልጅ አያውቅም፣ እንዲያውቅም አይጠበቅም። ከቤት ከመውጣቴ በፊት ለሁለት ነገር ዝግጁ ነበርኩኝ። አንደኛው ለመሮጥ፣ ሁለተኛው ደግሞ ላለመያዝ። በልጅነቴ እንደዛ መሮጤ፣ ከቡጢ ማምለጤ አሁን ትልቅ ስሆን እንዴት ከችግር ማምለጥ እንዳለብኝ ሳያስተምረኝ አይቀርም። ፈሪ ስትሆን ያለ መፍትሄ መሮጥ ነው፣ ማምለጥ። በጊዜ ውስጥ ችግሬ ሲበዛ ማምለጥ መፍትሄ እንዳልሆነ ግን ተረዳው። አሚን ልጅ ነህ ገብቶሃል። በዛን ጊዜ እንደዛ ቤት መውጣት አልቻልኩም ምናምን እና ልጅ ነበርኩኝ። ግን አይ ቲንክ መጨረሻ ላይ በቃ በቃኝ አልኩኝ። በዛብኝ ስላችሁ በዛብኝ በቃ እንዴ የምን መሯሯጥ ነው የምን አኩኩሉ ነው ገብቷችኋል። በቃ ስወጣ ስገባ መጨነቅ ሆነ ማለት ነው ስሬ። ስለዚህ መፍትሄ መፈለግ ነበረብኝ። ኤንድ በጊዜው መፍትሄ ነው ብዬ ያሰብኩት ደግሞ ያኔ ያልሆንኩትን ለመሆን ወሰንኩኝ። ደፋር የሚያደርገውን ለማድረግ በትራስ አፍኜ ትንፋሽ ላሳጠረው ልክ እኔ ስሮ ትንፋሽ እንዳጠረኝ ወይስ ልፈንክተው? አሚን እነዛ ነገሮች ባረግ አሪፍ ነበረ፣ ግን አላረኳቸው። በቃ ግን ያደረኩት ነገር is just በደንብ አስመሰልኩኝ። በቃ በደንብ ማለት ነው። መፍትሄው ማስመሰል፣ ያልሆንከውን መምሰል። ፈሪ ኮንክ ደፋር መምሰል፣ ሰነፍ ኮንክ ጎበዝ መምሰል። ከዛ ኢቨንቹዋሊ ያልሆንከውን ትመስላለህ። ያኔ ፈሪ መሆን አብሮኝ የተፈጠረ ፈጣሪ የሰጠኝ ነገር አይደለም። መቀየር የምትችለውን ነገር ሁሉ ማስመሰል ትችላለህ። ያስመሰልከውን ደግሞ ኢቨንቹዋሊ ትሆናለህ። ስለዚህ በድፍረት እንዲህ ልበላችሁ፣ ማንም ሰው የተፈጠረ ማንነት የለውም የፈጠረው እንጂ። አሁን የፈጠራችሁትን ማንነት ካልወደዳችሁት አስመስሉ እስክትመስሉ።